ልብሶችን ስናበጣ እንግዲህ ፈዘዝ ያላለ ደመቅ ያላለ ደግሞ እንደዚህ መካከለኛ ሰፊ ይሆናል። ደግሞ ልብስ አሁን እስቲ ፈርጥ ነው እያንዳንዱ አሁን የክርስ ሲሰራ በዚህ እያንዳንዱ ይሁን ፈርጥ ይሄ የሙካሽ አይነት ስራ ነው የሚመስል ደስ የሚል ከለር ነው። ሁለቱም ውድ ከስተመሮቻችን እናንተ በምትፈልጉት አይነት አሰራር በምትፈልጉ ከለር ማሰራት ትችላላችሁ። ይቻላል። ነጠላውም እንግዲህ ይሄው እንዴ ይሄ ነጠላ ነው። ይሄ ነጠላ ነው። 4 አመት በፊት ምናምን እንደዚህ አይነት ነገር ህልም ነው። አይታወቅም። ልሙጥ እንደዚህ ነው። አሁን ግን ከዚህ ላይ እንደዚህ ዲዛይን እየተደረገ ጸየም ያለች ፈካ ያለ መልበስ የምትፈልጋለች። ቀይ የሆነች ከስተመር ደግሞ ትንሽ ፈዘዝ ያለ የሚፈልጓል። ያው የሰው ፍላጎት እንደምን ነው። በቃ ሰላም እንደምን አላችሁ ቤተሰቦቻችን፣ እንደምን ሰንብታችኋል? እንኳን ደህና መጣችሁ። ደህና ናችሁ? አዳዲስ አልባሳትን የተመረጡ አልባሳትን እያሳየናችሁ እንቆያለን። በሁሉም ቦታ ያላችሁ በእያላችሁ በሰላማችሁ ይብዛ። እናመሰግናለን ለማለት ያክል ነው። አይሻልም? አዎ ምስጋና ከምንም በላይ ወሳኝ ነው። የእውነት ያ እናመሰግናችኋለን። ዛሬ እጅ ከምን እያለ ነው? እኔ ነው የምመርጠው። እሺ ምረጥልኝ ቴዲ። የእውነት እሺ ቴዲ ይሄን መርጧል። ቀዳሚ ይሄ ነው ብዬ ነው ቀዳሚ እንግዲህ እሺ ውድ ከስተመሮቻችን እንግዲህ ጥበብ ልብሶችን ከሳምንት ቪዲዮ ጀምረን በተከታታይ 2 ሳምንት አሁን 3ኛ ሳምንታችን ነው። ይሄ የሚያምር ልብስ እያቀረብንላችሁ ነው። እንደምትወዱት በጣም ተስፋ እናደርጋለን። ማለፍ አይቻልም። እዚህ ላይ የምታዩት ውድ ከስተመሮቻችን አንድ ከለር አይደለም። እዚህ ላይ የምታዩት ግሪን ከለር አለ፣ ቬጅ አለ፣ ሰማያዊ ከለር አለ፣ ሻይን የሚያደርግ አለ። እያንዳንዱ ደስ በሚል የከለር አገባቡ ደስ የሚል ነው። ያመራል በጣም ውድ ከስተመሮቻችን። እናንተ ይሄን ስትፈልጉ ለሰርግ ስትፈልጉ ለማጀቢያ ይሄ ለእናንተ እንዲያደርገን ፏ አድርገን አቀርበንላችኋል። በምትፈልጉት አሰራር ሆኖ መሰራት ይችላል። ይሄ 24000 ብር 24000 ብር ይሄው ለእናንተ ብለን አቀርበናል። በጣም ነው። ወደሚቀጥለው ስንመጣ ውድ ከስተመሮቻችን ነው የምንል ሳንጠግብ ማለት ነው። ግድ ነው። እውነቴን ነው። አሁን ይሄ ልብስ ደግሞ እንደምታዩት ሄዲዬ እኔ ደግሞ ይሄን መረጥኩና የሚያምር በደም ዝም ያለ ብዙን ጊዜ ከስተመረ የሚፈልጉትንም እኛ እናውቃለን። እንግዲህ ብዙ ጊዜ በስራው ዓለም ላይ ስንቆይ የሰውን ፍላጎት እናውቃለን በምን አይነት መሆኑን ስለምናውቅ እንደዚህ አይነት ልብሶችን ደግሞ በደንብ እያደረግን እያመጣን ነው። ያው 440 ነው። ፏ ያለ ነው። እሺ ይሄው ጽድት ያለ ነው። በደንብ ይሄ ሻዶ እየሰራ ነው የመጣ እዚህ ላይ በደንብ የሚያምር እንግዲህ ሁሉ ጊዜ እንደምንለው አንድ አይነት ከለር የሚባል የለም። ልብስን የሚያምራው ተሸርቦ የሚሰራ ይሄ የሚያምር ነው። በጣም ነው የሚያምር ውድ ከስተመሮቻችን። ነጠላውም እንደዚህ ፏ ያለ ነው። እንግዲህ ብዙ ጊዜ ነጠላውን ስንሰራ ቀሚሱ የሆነ ነገር ወጥቶለት ነው ያምራል በጣም። 2 አይና ነው እንግዲህ 2 አይና ነው እያልን ሁሉ ጊዜ እንናገራለን መሆን ስላለበት ነው። ይሄ 2 አይና ሆኖ ደግሞ ፏ ያለ ነው። እኛ ደግሞ በስር ተጨማሪ እናደርግበታለን። እንደዚህ ሲል አንድ ይሆን የባሰ ውብ ይሆናል። ያምራል በጣም ውድ ከስተመሮቻችን። እናንተ እንግዲህ እንዲያደርጋችሁ ማየት ብቻ ነው እዩት ነው የምንል። ይሄ ዋጋ አልቆለት 19000 ብር ነው። ይሄው ለእናንተ እንግዲህ ውድ ከስተመሮቻችን እንደዚህ ፋፋ እናደርጋችሁ። በነገራችን ላይ እንደ ውድ ከስተመሮቻችን ይሄ ልብስ 3-4 አይነት አለው ደረጃ ነው። ምንም በነገር ሁሉም ልብስ አለው። በጣም አንዳንዱ ደግሞ በጣም ጎልቶ ይታያል። አሁን እስቲ ፈርጥ ነው እያንዳንዱ አሁን የክርስ ሲሰራ በዚህ እያንዳንዱ ይሁን ፈርጥ ይሄ የሙካሽ አይነት ስራ ነው የሚመስል በጣም ነው የሚያምር። ብዙ ከስተመሮቻችን ይፈልጋሉ። አሁን ልብስ ረቋል ማለት ይቻላል። ረቋል አድጓል። አሮነቴን እኮ ነው በጣም በቃ የሆነ ደረጃ በደንብ ብሎ ከፍ ብሏል። ያምራል በጣም ውድ ከስተመሮቻችን። ይሄ ልብስ ነጠላው እንደዚህ ፏ ያለ ነው። እሺ እናንተ በፈለጋችሁት ዲዛይን ማሰራት ትችላላችሁ። የአንገት አሰራር ሁሉ ነገር ማሰራት ትችላላችሁ። ፏ ያለ ነው። 2 አይና ምን ነው እንግዲህ 2 አይናም ሆኖ ደግሞ እንዲህ ፈዘዝ ያለ አይደለም። እንደ ዩቲዩበራችን እንደ ቴዲ ሳቅ ብሎ የጀመረ ነው። ያምራል በጣም። ውድ ከስተመሮቻችን ይሄ ልብስ እናንተ ሲሳዙ በፈለጋችሁት አይነት አሰራር ማዘዝ ትችላላችሁ። ይሄ ዋጋ አልቆለት 23000 ብር ነው። ይሄው ለእናንተ እያልን እያቀረብን ነው። ምን መሆን አለበት ብያሰብኩ ልብሶች ሳይዝ በቃ ገና በብትን ሲያዩት ይሄ ልብስ መሆን አለበት እንዲሉ ግዴታ ነው። ይሄው እንደዚህ እያለ ደግሞ ይሄው እንደዚህ እያማለ ነው። ውስጡ ፈዘዝ ያለ ግሪን ነው። ያምራል በጣም። ከላይ ያሉት ይሄ የሚሰሩት ነገር ዲዛይኑ ምናምን ነገር ደስ የሚላል። እዚህ ታች ፍሬም መዝጊያው እዚህ ላይ መዝጊያው ከላይ ደግሞ የተጨመረበት ነገር በጣም ነው የሚያምር ልብስ። አሁን ይሄ በደንብ እያደገ መጥቷል ለማለት ያክል ነው ውድ ከስተመሮቻችን። ዋጋውንም እንደምታዩት እኮ ነው እውነት 30-40 ሺህ የሚባል ልብስ በደንብ ኳሊቲው ምንም ጨምሮ ማለት ነው። ኳሊቲው በደንብ ጨምሮ አሰራሩም ከስተመርን ፍላጎት ጠይቀን ፍላጎት አሟልተን ፏ እየተባለ ይሰራል። ያምራል በጣም። ይሄ ልብስ
ነጠላው ይሄን ይመስላል። እሺ ፏ ያለ ነው። እንግዲህ ነጠላውንም እዩ፣ ቀሚሱንም እዩ፣ መነኑንም እዩ። አሰራሩንም በቴሌግራም እና በዋትስአፕ እንላክላችሁ፣ እናንተም ላኩ እያልን እንደዚህ እያደረግን ወደ ከስተመሮቻችን ለናንተ እናቀርባለን። ይሄ ዋጋ አልቆለት 25000 ብር ነው። ይሄው ለናንተ። ይሄን ደግሞ እንደዚህ አድርገን አመጣ ነው። ሙሉ በሙሉ በፈርጥ ያለቀለት ሸማኔ በፈርጥ የሰራው ማለት ነው። ወደ ከስተመሮቻችን ይሄ ልብስ ስትፈልጉ ሌላ በከለርም አለው። ይሄንም በዚሁ እናሳያቸዋለን። ኦኬ በከለር ሆኖ ስራው አንድ ነው። እሺ ይሄ ግሪን ነው። ያንኛው ደግሞ ቬጅ ነገር ነው። ይሄው ያምራል በጣም። ውድ ከስተመሮቻችን በከለር እንደዚህ የተባለ ይሰራል። በሌላ ከለር ደግሞ በቀይ ወይ በምናምን አለው፣ ግን ይሄ ያምራል። ደስ የሚል ከለር ነው ሁለቱም። ውድ ከስተመሮቻችን እናንተ በምትፈልጉት አይነት አሰራር በምትፈልጉ ከለር ማሰራት ትችላላችሁ። ነጠላውም ፏ ያለ ነው። እሺ ያንዱን ነጠላ ላሳያችሁ ውድ ከስተመሮቻችን። እሺ ይሄው ዋው ያምራል በጣም። ይሄው እንደዚህ ፏ ያለ ነው። እንግዲህ እዝዙን እኛ ፕሮግራማችሁን ያለ ምንም እንትን በብር ብቻ እናዘንጣለን። ወደ ከስተመሮቻችን ሲያምር ወደ ከስተመሮቻችን ይሄ ዋጋ አልቆለት 24500 ብር ነው። ለእናንተ እንደዛ አድርገን አቀርበናል። ታዲያ ይሄ ልብስ ወድጃለሁ፣ ከዚህ ልብስ ግን ደመቅ ቢል ብላችሁ የምታስቡት ይሄ ልብስ ደግሞ ወደ ላይ የሆነ ነገር ይኑረው ብላችሁ የምታስቡት ካላችሁ ወደ ከስተመሮቻችን እኛ እንደፈለገ አድርገን ማድረግ እንችላለን። ፈርጦ በእጃችን ነው፣ ሙያው በእጃችን ነው። እያንዳንዱ የልብሱ መስሪያ ማቴሪያል በራሳችን በእጃችን ስለሆነ መጨመር እንችላለን። ያምራል በጣም ፏ ያለ ነው። ሁለት አይና መነን ነው። እያንዳንዱ የምታዩት በጣም ነው የሚያምር። አሁን እዚህ ላይ ይሄ ወርቃማ ነገሩ አንድ ወርቃማ አይደለም፣ 3 ወርቃማ ተሸርቦ የተሰራ ነው። አየው እናንተ በምትፈልጉት አይነት አንገት አሰራር መሰራት ይችላል። ይሄ ዋጋ አልቆለት 22000 ብር ያምራል በጣም። አሁን እዚህ ላይ ስታዩ ይሄ መደቡ ብዙ አይነት ከለር ነው። ሻይን ያደርጋል ያምራል በጣም። እንደዚህ እየተደረጉ ልብሶች ይሰራሉ። በትክክል ውድ ከስተመሮቻችን ዝም አንልም። የአንድ ሰው ትዕዛዝ ብቻ ተቀብለን ዝም አንልም። በየሰዓቱ አዳዲስ ነገር ለከስተመር እንደዚህ እያደረግን እናመጣለን። ያምራል በጣም። ነጠላው ይሄን ነው የሚመስል። እሺ ብዙ ጊዜ ከስተመር ሰፋ ያለ የሚፈልጋለ፣ ጠበብ ያለ የሚፈልጋለ። ይሄን ከትከሻችሁ ላይ ደርበብ አድርጋችሁ ወደ ፕሮግራም ስትሄዱ እንዴት ሲያምር በጣም ያምራል በጣም። ውድ ከስተመሮቻችን እንግዲህ ይሄ ልብስ እናንተ በምትፈልጉት አይነት አሰራር እንደዚህ ጽድት ብሎ ተሰርቶ አልቆለት 22000 ብር ነው። ይሄው ለእናንተ። ውድ ከስተመሮቻችን ልብሶችን ስናመጣ እንግዲህ ፈዘዝ ያላለ ደመቅ ያላለ ደግሞ እንደዚህ መካከለኛ ሰፊ ይሆናል ደግሞ ልብስ። አሁን ያየው ይሄ ደግሞ ሰፋ ያለ ፏ ያለ በደንብ። በነገራችን ላይ ልብሶች ውድ ከስተመሮቻችን እንደዚህ እያደረግን የምናሳያችሁ እንግዲህ የሚፈልጉት ከለር አለ። የሆነ ነገር ይቀረጽብናል እኮ እውነቴን እኮ ነው አይደለ? ከዛ እንደዚህ ደግሞ ይታየና የሚያማምር ልብስ ብዙን ጊዜ ሲሰራ ይሄ ፊኒሺንጉ ሲያልቅ፣ ለምሳሌ ፊኒሺንጉ እንደዚህ እዚህ ላይ የዚህ የጠርዙ አሰራሩ ይሄ ከዚህ ጋር ሲገጥም ምናምን ነገር ያምራል በጣም። ውድ ከስተመሮቻችን እናንተ በምትፈልጉት አይነት አሰራር መሰራት ይችላል። ፏ ያለ ነው። ሁለት አይና መነን ነው። እንግዲህ ብዙ ጊዜ ሁለት አይና መነን ነው ስንል ቴዲ መነኑ ቆንጆ ነው ለማለት ነው። በትክክል አንደኛና ሁለተኛ አለው እንደ ሰው ስም እንደማለት ያክል አይደል? ብዙ አይነት ነው። ያምራል በጣም። ውድ ከስተመሮቻችን ነጠላው ይሄን ይመስላል። ፏ ያለ ነው። ያምራል በጣም። እንግዲህ እናንተ በምትፈልጉት አይነት አንገት አሰራር መሰራት ይችላል። ይሄን ይመስላል። ይሄ ዋጋ አልቆለት 24000 ብር ነው። ይሄው ለእናንተ። በታዲ ቤት ሁሉም አልባሳቶች ይገኛሉ። ገና ማሳየታችን እንቀጥላለን። አሁን ደግሞ ደመቅ ያለው ልብስ እዚህ መጥቷል። ይሄው ውድ ከስተመሮቻችን እንግዲህ ለእናንተ ነው። ሰፊ ጠባብ እያልን እናመጣለን። ያምራል በጣም። ይሄ ከለር በነገራችን ላይ ደስ የሚል ከለር ነው። የእውነት ቀይ ያልሆነ የሆነ ከለርም ያልሆነ ነው። ያምራል በጣም። በ4 በ5 በ6 ከለር እንደዚህ ፏ ብሎ የተሰራ ነው መደቡ። ያምራል። ዲዛይኑም እያንዳንዱ የምታዩት ውድ ከስተመሮቻችን ያምራል በጣም። የትም ቦታ ስትሄዱ እንደዚህ በነጠላው ይሄን ይመስላል። ያምራል በጣም። እንደዚህ ነው መሰራት ይችላል። በወራጅ መሰራት ይችላል። ያምራል በጣም። ውድ ከስተመሮቻችን ይሄ ልብስ ስትፈልጉ እናንተ በቴሌግራም እና በዋትስአፕ በቴክስት ሃይበሉን ዋጋ አልቆለት 19500 በጣም ነው የምታምነው። ለእናንተ ነው። ውድ ከስተመሮቻችን እንግዲህ ብዙ ጊዜ ልብስ ነው የምናሳያችሁ። ከዚህ ላይ አካባቢ ደግሞ ስልክ አለ። እሱንም እያያችሁ እንዴ ስልኩን ረስተናቸዋል። ይሄው ማሚዬ ላሳይሽ። ይሄ ስልክ የታዴ ስልክ ነው። እስካሁን ካሳየ ነው የወደዳችሁት ካለ ቪዲዮን አቁሙና ደውሉ። ነገር ግን በስተመጨረሻ ብዙ አልባሳቶች ስላሉ ጨርሳችሁ ይዩና ብትደውሉ ብዬ መከራችኋለሁ። ይሄው ስልኩ ለማንኛውም ስልኩም አለ ልብሱም አለ። ያምራል በጣም። እያንዳንዱ አይተህ ከሆነ ቴዲዬ
አሁን እዚህ ያሉት እነዚህ አንድ ሁለት 3 አየው በቃ አይተላል። በጣም ነው የሚገርመው። ያማምራል በጣም። ውድ ከስተመሮቻችን እንግዲህ እንደዚህ አይነት ልብሶችን ስትፈልጉ ከመጀመሪያው እስከ መጨረሻው ምን እናሳያችሁ ልብሶች ሁሉም ይለያያል። ጥበብ አሰራሩ ማለት ነው። መነኑ ሁለት አይና ነው። ሁሉም ያምራል በጣም። ወርደ ሰፊ 4 አርብ ነው። እሺ ውድ ከስተመሮቻችን ሁለት አይን ማለት እንደዚህ ነው እንግዲህ ያ ግጥም ያለ ነው። እሺ ይሄው ያምራል በጣም ፏ ያለ ነው። እንግዲህ ነጠላውንም እንደዚህ አድርገን እናሳያችሁ። ደስ የሚል ነገር ነው በቃ ማለት ብዙ ከስተመር ይወዳል እንደዚህ ወጣ ያለ ነገር ያምራል በጣም። ውድ ከስተመሮቻችን ይሄን ስታዙ በምትፈልጉት አይነት ዲዛይን ማሰራት ትችላላችሁ። በነገራችን ላይ የምናሳያችሁ ልብሶችን በሸፒ ማሰራት ትችላላችሁ። ሸፒ መሆን ይችላል ምንም ችግር የለውም። ባጭር መሆን ይችላል፣ በረጅም መሆን ይችላል። እናንተ በምትፈልጉት አይነት አሰራር መሰራት ይችላል ለማለት ያክል። በትክክል እውነት ነው። ከዚህ ላይ የምንገልጸው ልብስ ለዛኛውም ያገለግላል። ያምራል በጣም። ይሄ ዋጋ አልቆለት 23500 ብር ነው። ይሄው ለእናንተ ፈርጥ የማይፈልጋለ ፈርጥ የሚፈልጋለ ዝም ብሎ ደግሞ ምንም ደብል ሳይሆንለት ምናም ሳይለት የሚፈልግ ከስተመር አለና ፍላጎት ብዙ ነውና እንደናንተ ፍላጎት ነው ስንናገር። ለምሳሌ የሆነ ልብስ ፈርጥ ይሆንበታል ስንል ግዴታ ነው እንዳትሉ። እንዴ ምርጫችሁ ነው በትክክል ምርጫችሁ እንደናንተ እንደፍላጎት ነው። ያምራል በጣም። እንግዲህ ይሄው ፏ ያለ ነው በጣም። እንግዲህ ልብስ እንደዚህ እየዘመነ ይመጣል ለማለት ያክል። ውድ ከስተመሮቻችን 4 አርብ ነው። ያምራል በጣም። ይሄ ከለሩ ይሄ ደስ የሚል አዩ የሆነ ነገሩ ደስ የሚል በጣም የሚያምር 4 አርብ ነው። ፏ ያለ ነው። ነጠላውም እንግዲህ ይሄው እንዴ ይሄ ነጠላ ነው። ሰፊ ስለሆነ የሆነ ዲዛይኑን ለማውጣት አይመጣም። አሁን ይሄ በግማሹ አያምርም። ለዛ ነው ሰፋ ያለ። ይሄን ይመስላል። ያምራል በጣም። ውድ ከስተመሮቻችን ይሄን ልብስ እናንተ ከፈለጋችሁ ቤተሰብ መላክ አይጠበቅባችሁ፣ መደወል ብቻ። እውነቴን ነው በትክክል። ይሄው ያለንበት አድራሻም አለ። ስናወራ እኮ እዚህ ላይ አለ አድራሻችን እኮ አለ። ያምራል በጣም። ይሄ ዋጋ አልቆለት 26000 ብር ነው። ይሄው ለእናንተ ብለናል። ውድ ከስተመሮቻችን ልብሶችን እየቀላቀልን ስናመጣቸው ደስ ይላል በትክክል። ከዛኛው ወጥተን ደግሞ ምግብም አንድ አይነትም እኮ ደስ አይልም። ምግብ እንኳን ልብስ ቴዲ ሳቅ ብሏል ዛሬ። አመሰግናለሁ በጣም እግዚአብሔር ይመስገን። ደስ ይላል እንደዚህ። ውድ ከስተመሮቻችን እንደዚህ የሚያማምሩ ልብሶችን እያመጣን ለእናንተ ነው ለእናንተ ከቤት ሆናችሁ ለቤተሰቦቹ ጊፍት ለማድረግ ለሆነ ነገር እንደው ለቤተክርስቲያን መሳሚያ ለሆነ ፕሮግራም መሄጃ እንደው ክርስትና ራሱ እህታችሁ ከዚህ ሆና ወልዳ ወይ ምናምን ከሆነ ደግሞ እናንተ ዝም ብላችሁ ለኔ ስጡኝ ሰርፕራይዝ አድርጓት። ኦኬ በቃ ሰርተን ወስደን ከቤት ማለት ነው እናደርሳለን። ለልጆች ለቤተሰብ ለምትፈልጉት ማህበረሰብ ተመረቁ ነው። ያምራል በጣም። ይሄ ብሉ ደስ የሚል ነገር ነው። ሻይን አለው በደንብ። ይሄ እያንዳንዱ ዲዛይን ከዚህ ያለው ይሄ ዲዛይን ውድ ከስተመሮቻችን ይሄኛው ደግሞ እንደዚህ ለምትሉ ራሱ እንዴት ነው ታምረው እንደዚህ ለምትሉ ውድ ከስተመሮቻችን ማድረግ እንችላለን። ያምራል በጣም። ፏ ያለ ነጠላ አለው። ነጠላውም እንግዲህ የተሰራው ፏ ብሎ ነው አንዱ ወጥቶለት ማለት ነው። አንዷችን በትክክል እንደዚህ ብሎ ነው የተሰራው። ውድ ከስተመሮቻችን ይሄን ምርጫ ካደረጋችሁ ለእናንተ ፏ ብሎ ተሰርቶ 18500። እንግዲህ ልብሶች ከቀን ወደ ቀን ምን እየተሻሻለ በደንብ ነው እንጂ እያደጉ እየመጡ ነው። እሺ እያደጉ ብዙን ጊዜ በሸማኔ 4 አመት በፊት ምናምን እንደዚህ አይነት ነገር ህልም ነው። አይታወቅም ልሙጥ እንደዚህ ነው። አሁን ግን ከዚህ ላይ እንደዚህ ዲዛይን እየተደረገ ብዙ ጊዜ ስናገር ሰምተህ ከሆነ ልብስ ላይ እንደዚህ እንጨምራለን። ምን እንደዚህ ነው በምክንያት ነው። ወደ ላይ በፈርጥ በጥልፍ ምናምን የተሰራው ለምሳሌ በሸማኔ የተሰራ ልብስ በጥልፍ እንደዚህ አድርገን መጨመር እንችላለን። በፈርጥም መጨመር እንችላለን። ምን እንደዚህ ነው። ያምራል በጣም። እንግዲህ እዚህ ላይ ያሉ ቦክሶች ምናምን 3 ማዕዘን 4 ማዕዘን ምናምን ያሉ ነገሮች አድርጎ ያሳመረው ልብስ ላይ በጣም ተሰባስበው ያሳምረው። ይሄ ሲገጣጠም ደግሞ ሌላ ነው በቃ በትክክል። ፏ ያለ ነጠላ አለው። እሺ ይሄው ነጠላውም ይሄን ይመስላል። ፏ ያለ ነው። አዎ ውድ ከስተመሮቻችን እናንተ በምትፈልጉት አይነት አሰራር መሰራት ይችላል። እንግዲህ ይሄ ልብስ ፏ ብሎ ተሰርቶ አልቆለት ለእናንተ 23000 ብር ነው። 23000 ብር ይሄው ያ ነጠላው ማይተሽዋል ማሜ። ይኸውልሽ ለማጣፋት ማለት ነው። ጥለቱ ታዲያ ሳይቷቸዋል
ዝም ብለሽ ይሄንን ደግሞ ተቋጭቶ ተሰፍቶ ይላክልሻል። ማጣፋት ነው መልበስ ብቻ ነው ማለት እውነት ነው። ስልክ ወጣቻለላችሁ። እንግዲህ ልብሶችን እንደዚህ ነው የምናደርግ። በትክክል እንደዚህ እያደረግን እንደዚህ እየሰጠን ነው እንደዚህ እያመጣን ነው እያሳመረን። ለውድ ከስተመሮቻችን በነገራችን ላይ ልብሶችን እንደዚህ አንዱን ለየት አንዱን ደመቅ አንዱ ፈስዝ እያደረግ የምናሳያቸው ከስተመር እንደሚፈልገው ነው። አሁን ለምሳሌ ጸየም ያለች ፈካ ያለ መልበስ የምትፈልጋለች። ቀይ የሆነች ከስተመር ደግሞ ትንሽ ፈዘዝ ያለ የሚፈልጓል። ያው የሰው ፍላጎት እንደምን ነው ብዙ ነው። እንደዚህ እያደረግን ልብሶች እንደዚህ ለየት እያደረግን እናመጣላችሁ። ውድ ከስተመሮቻችን እናንተ ምረጡ፣ ዘንጡ። ለፕሮግራማችሁ ብቻ ለልብስ በነገራችን ላይ ጊዜ መስጠት አያስፈልግም እኮ ከወደድከው በቃ ላጥ ነው ያምራል። በጣም ውድ ከስተመሮቻችን ነጠላው ይሄን ይመስላል። እሺ ፏ ያለ ነው። ከቀሚሱ አነስ ብሎ ይወጣለት ነው። ያምራል በጣም። እንግዲህ ይሄን ለእናንተ እንደዚህ ፏ እያደረግን እናቀርብላችኋለን። ውድ ከስተመሮቻችን ይሄን እዩት በደንብ አድርጋችሁ እስኪ። ያምራል በጣም። ይሄ ዋጋ አልቆለት 23 ሺህ ብር ነው። ለእናንተ እንደዚህ አድርገንላችኋል ነው የምንለው። በጣም ነው ያምራል። ውድ ከስተመሮቻችን ልብሶችን በሰፊ በጠባብ እንግዲህ ለከስተመር የሚሆነውን ከስተመር የሚያውቅ የሚመርጠውን እኛ አውቀን ይሄን ማት ልብስ አቀርበናል። ከስተመር ነው የሚሆነውን ብድግ ያደርጋል። ያምራል። ውድ ከስተመሮቻችን የዚህ ደግሞ ደስ የሚለው ይሄ ፍሬሙን ይሄ ኦኬ ይሄ ዞረው ነገር ሲያምር ያምራል በጣም። መሀል ላይ ያለው ዲዛይን በነገራችን በጣም ነው የሚያምር። እንደዚህ አይነት ልብስ ሲሰራ ቴዲ አይተው ከሆነ እዚህ ያለው ዲዛይን እዚህ አንድ አይነት ናቸው። ይሄና አንድ አይነት ነው። ሁሉም አንድ አይነት አይደለም። ይሄና አንድ አይነት ነው። ይሄና አንድ አይነት ነው። በትይዩ አንድ አይነት ያምራል በጣም። ካልሆነ ያምርማ ጊዜ ተሰጥቶ ይሰራል ማለት ለዚህ ነው። ያምራል በጣም ፏ ያለ ነው። ውድ ከስተመሮቻችን እናንተ በምትፈልጉት አይነት አሰራር መሰራት ይችላል። እሺ ነጠላውም ከቀሚሱ ወጥቶለት እንደዚህ ፏ ብሎ የተሰራ ነው። እንግዲህ ለእናንተ እያስዋብን በደንብ እያደመቅን እያመጣንላችሁ ነው። እናንተ ደግሞ እንደዚህ አይነቱ ልብስ ብድግ ማድረግ ብቻ ነው የሚጠበቅባችሁ። ይሄ ዋጋ አልቆለት 24 ሺህ ብር ነው። ይሄው ለእናንተ አየው። ይሄ ልብስ በእውነት ትከብለስተ የሆነ ዲዛይን አለ፣ ደስ የሚል ዲዛይን ይወድ ወይ ለብሳችሁ ፏ በሉበት እስኪ። ይሄው ሂጃለሁ እኔ ያምራል በጣም አየው። አሁን ቢጫ ነገሩ ከታች ይሄ መደቡ አይተው ከሆነ አሁን እዚህ አንድ አይነት ከለር አይደለም ይሄ ሻይን የሚያደርገው በትክክል ብዙ ከለሮች እዚህ ላይ የሚያሉት ነገር በደንብ እንግዲህ ሚክስ ሆኖ ነው የሚሰሩት። የሚያምር ሆኖ ነው የሚሰራው። ይሄን ደግሞ ለኛ ሰጣችሁና ሰፍተን ፊኒሺንጉን አሳምረን ከቤታችሁ ሲደርስ ደግሞ የበለጠ ነው የሚያምረው። ተወዱታላችሁ በትክክል። በነገራችን ላይ ውድ ከስተመሮቻችን ልብሶችን ስታዩ ጫማ እንድትመርጡ ብለን ነው። ዝም ላይ አይገዛም እኮ በነገራችን ላይ። አሁን ለምሳሌ ለዚህ ጫማ የሚያስፈልገው ይሄ ግሪን ቬጅ ቢጫ ነገር ሊሆን ይችላል። ዝም ብለሽ ጥቁር ብትገዢ አይሆንም። ማየ ኧረ ተይ ምረጭ። ያምራል በጣም። ውድ ከስተመሮቻችን በነገራችን ላይ አይታሙም በዚህ። የኛ አስተማሪዎቻችን ናቸው፣ መካሪዎቻችን ናቸው። የእውነት ከቤተሰብም አልፎ እናመሰግናቸዋለን ለማለት ነው በዚህ አጋጣሚ። ያማምራል በጣም። ነጠላው ይሄን ነው የሚመስል ፏ ያለ ነው። እንግዲህ ውድ ከስተመሮቻችን ይሄን ልብስ ምርጫ ካደረጋችሁ ይሄን ልብስ ስትፈልጉ እናንተ ሃሎ ማለት ብቻ ነው የሚጠበቅባችሁ። 27 ሺህ ብር 27 ሺህ ያምራል በጣም። ይሄው በቴሌግራም አለን፣ በዋትስአፕ አለን፣ በሁሉም የሶሻል ሚዲያ አማራጮችና በቀጥታ ስልክ እዚህ 22 አዲስ አበባ እቤታችን ደግሞ መጣችሁ ከፈለጋችሁ ታገኙናላችሁ ማለት ነው። የወደዳችሁትን ለማዘዝ በድጋሚ ያስታውሳችኋለሁ። ስልካችን ይሄው እዚህ ጋር አለላችሁ። በማንኛውም ሰዓት ደውሉ ዘዙ ማለት ነው። ሳምንት እንመለሳለን። በያላችሁበት መልካም ጊዜ